ሰላም ውድ የዜና ኢትዮጵያ ቤተሰቦች እንደምን አላችሁ? እነሆ ፈጣን ትኩስና ታማኝ መረጃዎችን የምታገኙበት የዜና ኢትዮጵያ ቻናል ሰብስክራይብ በማድረግ ታበረታቱን ዘንድ እየጋበዝን አርዕስተ ዜናዎችን በማስቀደም እንጀምራለን። በሆሮ ጉድሩ ወለጋ ካህናቱ እንዴት ተገደሉ? የኤርትራ ዋና ጠላት ትግራይ ናት። በኢትዮጵያ ያለውን የዋጋ ግሽበትን ለመቀነስ በቅድሚያ ፍላጎት ያለው መንግስት እንደሚያስፈልግ የኢኮኖሚክስ መምህር ተናገሩ። የኤርትራ ዋና ጠላት ትግራይ ናት። ሻዕቢያ ጸረ ኢትዮጵያ ትርክ የሚያሰራጭበት ትምህርት ቤት እንዳለ ያውቃሉ? ከሳህል ተራሮች እስከ አዲሃሎ ቤተ መንግስት የዘለቀው የሻዕቢያ መርዘኛ አስተምህሮ ህዝባዊ ግንባር ሓርነት ኤርትራ ያለ ዕድሜ ልዩነት ስለ ኤርትራ ነጻነት ሲያስተምር ኤርትራ በኢትዮጵያ ቅኝ ግዛት ስር ሆና ብዙ ጉዳት እንዳስተናገደች የኤርትራ ህዝብም በኢትዮጵያ ወይም በአበሻሻ ቅኝ ገዥነት ብዙ ጉዳት እንደደረሰበት ይገልጻል። ለዚህ እንደ ዋቢ አድርጎ የሚያስተምርበትም ኤርትራ ሶስት ጠላቶች አሏት ይላል። እነሱም አንደኛ መሳፍንቶች፣ ሁለተኛ የምዕራቡ ኢምፔሪያሊዝም፣ ሶስተኛ ኢትዮጵያ ናቸው ብሎ ያስተምራል። ስለ ኢትዮጵያ ጠላትነት ሲያስተምርም ኤርትራን የጨመረ ካርታ በስፋት ይጠቀማል። በኤርትራ ካርታ ላይ ጭንቅላት የሚል ቃል ወይም ስም ይጻፍበታል። ትግራይ ካርታ ላይ ደግሞ ልብ የሚል ቃል ይጽፍበታል። የቀረው የኢትዮጵያ ካርታ ስም ሳይጻፍበት ይተዋል። በኤርትራ ካርታ ላይ ጭንቅላት ተብሎ የተጻፈበትን ምክንያት ስተነተን የአካባቢው አውራ ኤርትራ ናት፣ ነጻም መውጣት አለባት፣ ሌላ አይመጠናትም ብሎ ያስተምራል። በትግራይ ካርታ ልብ የሚል ስያሜ ለምን እንደሚሰጡት ፖለቲካዊ ትርጉምን ተንተነው ሲያስተምሩ ትግራይ በኤርትራና በሌላው ስም ሳይሰጡት ኢትዮጵያ መካከል የተፈጠረች አደገኛ ቀጠና ናት ብለው ያስተምራሉ። ለሌላው ስም ሳይሰጡት የቀረው የኢትዮጵያ አካባቢ ምንም እንደማይመጥናቸው የልብን ድርሻ እየተጫወተች የምትኖረውና ኢትዮጵያ ተብለው እንዲኖሩ የምታደርገው ትግራይ ናት። ትግራይ ከሌለች እነሱ ዋጋ የላቸውም። ለኤርትራ ነጻነትም ዋና ጠንቅና ጠላት ትግራይ ናት ይላሉ። ይህንን በተለይ በሳህል ተራሮች ከእነሱ ጋር የነበሩት በደንብ ይገልጹታል። ቀይ ህንበባ የሚባሉ በበረሃ የወለዷቸው ህፃናት ነበሯቸው። ለእነዚህ የሚሆን ትምህርት ቤትም ነበራቸው። በትምህርት ቤቱ ለህፃናቱ ይህን ፖለቲካዊ አስተምህሮ በስፋት ይሰጡ እንደነበሩም ብዙዎች ይናገራሉ። በኢትዮጵያ ያለውን የዋጋ ግሽበትን ለመቀነስ በቅድሚያ ፍላጎት ያለው መንግስት እንደሚያስፈልግ የኢኮኖሚክስ መምህር ተናገሩ። የኢትዮጵያ አገር በቀል የኢኮኖሚ ማሻሻያ እድገት የታየበት መሆኑንና በልዩ ልዩ የኢኮኖሚ መለኪያዎች አንጻር ሲታይ አበረታች ውጤቶች የተመዘገቡበት መሆኑን ዓለም አቀፍ የገንዘብ ተቋም ከትናንትና ወዲያ የ3.4 ቢሊዮን ዶላር የተራዘመ ብድር አቅርቦት መርሃ ግብር አራተኛ ዙር መርሃ ግብር በገመገመበትና ተጨማሪ 261 ሚሊዮን ዶላር ብድር ለኢትዮጵያ ለመስጠት በተስማማበት ወቅት ገልጿል። ዓለም አቀፉ የገንዘብ ተቋም በኢትዮጵያ እየተወሰደ ባለው የኢኮኖሚ ማሻሻያ እርምጃ የዋጋ ግሽበት እየቀነሰ መሆኑንም አመላክቷል። ይሁን እንጂ በሀገሪቱ በተጨባጭ የሚታየው ሁኔታ ተቋሙ ከገለጸው በተቃራኒ የእቃዎች ዋጋ ከጊዜ ወደ ጊዜ እየጨመረ የኑሮ ውድነቱም እየተባባሰ መምጣቱን ህዝቡ በየጊዜው በምሬት ሲገልጸው የሚሰማ ጉዳይ ነው። በዚህ ጉዳይ ላይ የምጣኔ ሀብት መምህርና ባለሙያ የሆኑትን አጥላው አለሙ ወይም ዶክተር አነጋግረናል። መምህሩ ጉዳዩን አስመልክቶ በሰጡት ማብራሪያ ግሽበት ቀነሰ ማለት ዋጋ ቀነሰ ማለት እንዳልሆነም ተናግሯል። ግሽበት ሰዎች እቃዎችን ለመግዛትና አገልግሎት ለማግኘት የሚከፍሉት የዋጋ ለውጥ የሚለካበት ለውጥ ነው ያሉት የምጣኔ ሀብት መምህሩ ይህ ለውጥ ወይም ግሽበት የሚሳለውም በመቶኛ ሲሆን የአሁኑ ወር የእቃዎች ዋጋ ካለፈው ወር ጋር ሲነጻጸር በመቶኛ በምን ያህል ጨምሯል ወይንም ቀንሷል የሚለውን በማስላት መሆኑን ተናግረዋል። በዚህ መንገድ በሀገሪቱ ያለው ግሽበት በሚሰላበት ጊዜ ካለፉት ጊዜያት አኳያ ለውጡ ቅናሽ አሳይቶ ሊሆን ይችላል። ዓለም አቀፉ የገንዘብ ተቋም ግሽበት ቀንሷል የሚለውም በዚህ መንገድ ለመጫወት አስቦ ሊሆን ይችላል ያሉት የምጣኔ ሀብት ምሁሩ፣ ይሁን እንጂ ይህ ማለት የእቃዎች ዋጋ ቀንሷል ማለት አለመሆኑን አስገንዝበዋል። ግሽበት የአሁኑ ወር የእቃዎች ዋጋ ካለፈው ወር ጋር በማነጻጸር በመቶኛ የሚሰላ የዋጋ ለውጥ በመሆኑ በዚህ መንገድ የሚገኘው ለውጥ ቢቀንስም ቢጨምርም የእቃዎች እውነተኛ ዋጋ ግን በሁለቱም ሁኔታ ከመጀመሪያው ወር የበለጠ ጨምሮ ሊገኝ ይችላል ብለዋል። በእኛም ሀገር በአሁኑ ሰዓት መሬት ላይ በተጨባጭ የታየ ያለው ይኸው መሆኑን ተናግረዋል። የእቃዎች ዋጋ አሁንም እየጨመረ መሆኑን እንደ ባለሙያ ብቻ ሳይሆን እንደ አንድ ዜጋ በዕለት ተዕለት የኑሮ እንቅስቃሴያቸው እርሳቸውም ተጨባጭ የሚያዩት ሀቅ መሆኑን ገልጸዋል። ያም ሆኖ ግሽበት ቀንሷል ወይም ጨምሯል ተብሎ ለመናገር በመላ ሀገሪቱ ሁሉንም የታወቁ እቃዎችንና ገበያዎችን ያማከለ ሰፊና ጥልቅ ሀገራዊ የኢኮኖሚ ጥናት ማካሄድ አስፈላጊ መሆኑን ያመለከቱት የምጣኔ ሀብት መምህሩ እንዲህ አይነቱ ኃላፊነት ደግሞ የማዕከላዊ ስታቲስቲክስ አገልግሎት አይነት ተቋማት መሆኑን ተናግረዋል። ታዲያ አይኤምኤፍ ግሽበት ቀንሷል የሚለውን ከየት ተነስቶ ነው
ነው? በምን አውቆ ነው የሚል ጥያቄ የተነሳላቸው የምጣኔ ሀብት መምህሩ ዶክተር አጥላው ይህንን ከምን ዳታ ተነስተው ይህን እንዳሉ እነርሱ ነው የሚያውቁት ብለዋል። እነርሱ አበዳሪዎች ናቸው። አበዳሪ ደግሞ አበድሮ ገንዘቡን ማግኘት ነው የሚፈልገው ሲሉም መንግስት ባደረገው የሊበራይዜሽን የኢኮኖሚ ማሻሻያ ወደ ኢትዮጵያ እንዲገባ የፈቀደለት ቢሊዮን ዶላሮችን ለኢትዮጵያ እያበደረ የሚገኘው ዓለም አቀፉ አበዳሪ ተቋም IMF በኢትዮጵያ የዋጋ ግሽበት እየቀነሰ ነው ከማለቱ ጀርባ ሊኖር የሚችለውን ግምታቸውን ተናግረዋል። በመጨረሻም IMF በኢትዮጵያ የዋጋ ግሽበት እየቀነሰ ነው ቢልም በሀገሪቱ በየጊዜው በመጨመር ላይ ያለውን የዋጋ ጭማሪ ለማስቆምና በዚሁ የተነሳ ከጊዜ ወደ ጊዜ የተባባሰ የመጣውን የኑሮ ውድነት ችግር ለመፍታት ምን ማድረግ ይገባል የሚል ጥያቄ የቀረበላቸው የምጣኔ ሀብት መምህሩ አጥላው ይሄ ብዙ ጊዜ ተብሎ ያበቃ ጉዳይ ነው ብለዋል። የዋጋ ግሽበቱን ለመቀነስ በመጀመሪያ ደረጃ ፍላጎት ያለው መንግስት ያስፈልጋል። በዚህ ረገድ ችግሩን ለመፍታት ምን መደረግ አለበት በሚለው ጉዳይ ላይ መፍትሄውን በተመለከተ በጣም ብዙ ጊዜ ለመንግስት ሀሳብ ቀርቧል ብለዋል። ከዚያ በመለስ ግን ፍላጎት ካለ የዋጋ ግሽበትን ለመቆጣጠር አንዱና ትልቁ ጉዳይ የገንዘብ ፖሊሲውን ማስተካከል መሆኑን አስመልክተዋል። የኢኮኖሚው መዋቅር ከተስተካከለ በኋላ ምርት መጨመር አለበት። ኢኮኖሚ ውስጥ ምርት እንደ ልብ እንዲንቀሳቀስና በገበያ ውስጥ እጥረት እንዳይፈጠር ደግሞ ሰላም መኖር አለበት በማለት ከብዙ በጥቂቱ መፍትሄዎችን በድጋሚ ካመላከቱ በኋላ ፍላጎት ካለ ይህን ጉዳይ በተመለከተ ከዚህም በላይ ብዙ የተባለለት ጉዳይ ነው በማለት ሀሳባቸውን አጋርተዋል። በሆሮ ጉድሩ ወለጋ ካህናቱ እንዴት ተገደሉ? በኦሮሚያ ክልል ሆሮ ጉድሩ ወለጋ ዞን ሻምቡ ከተማ አቅራቢያ ህዳር 21 ቀን 2018 ዓ.ም ከቤተ ክርስቲያን አገልግሎት በሚመለሱበት ወቅት በታጠቁ አካላት ተይዘው ከተወሰዱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አገልጋዮች መካከል 2 ካህናት ተገደሉ። ከታገቱ ከ2 ሳምንታት ግድም በኋላ ደግሞ ከትናንት በስቲያ ቅዳሜ ታህሳስ 4 ቀን 2018 ዓ.ም መገደላቸው ነው ይፋ የሆነው። የሀገረ ስብከቱ ስራ አስኪያጅና አንድ ሌላ አገልጋይ የታገቱት በዞኑ በጅማ ገነቲ ወረዳ የምትገኝ ቀዲዳ ማርያም ቤተክርስቲያን አገልግሎት ውለው ወደ ሻምቡ ከተማ በሚመለሱበት ወቅት በመንገድ ላይ ባደፈጡ ታጣቂዎች እንደሆነ የዓይን እማኞች ተናግረዋል። በዕለቱ ህዳር 21 ቀን 2018 ዓ.ም ወደ ጅማ ገነቲ ወረዳ ሀራቶ ከተማ ቀዲዳ ማርያም ለአገልግሎት ተጉዘው የነበሩት የሀገረ ስብከቱ አገልጋዮች ላይ እገታው የተፈጸመው ጩካ አባጀና በሚባል ደናማ ስፍራ ነው ተብሏል። በሆሮ ጉድሩ ወለጋ ሀገረ ስብከት ስር በምትገኘው ሀራቶ ማርያም በዓሉን አክብረው ሲመለሱ ከነበሩት የቤተክርስቲያን አገልጋዮች መካከል የሆሮ ጉድሩ ሀገረ ስብከት ስራ አስኪያጅ መልአከ ኤዶም ቀሲስ ዱጉማ ዱፋ እና ሌላው የቤተክርስቲያን አገልጋይ ቀሲስ ደሳለኝ ነሞምሳ ቅዳሜ ዕለት መገደላቸው ተረጋግጧልም ተብሏል። እገታው እንዴት ተፈጸመ? በዕለቱ በታጣቂዎች ተገድለዋል ከተባሉት 2 ካህናት ጋር ከአገልግሎት ሲመለሱ የነበሩና በታጣቂዎች እገታ ወቅት በዚያው የነበሩ አንድ ለደህንነታቸው ሲባል ስማቸውን ለመግለጽ የተቆጠቡት የዓይን እማኝ እንደተናገሩት እገታው የተፈጸመባቸው በሀገረ ስብከቱ ተሽከርካሪ ወደ ሻምቡ ከተማ በመጓዝ ላይ ሳሉ ነበር። በዕለቱ ከታገቱት መካከል እኔ አንዱ ነበርኩ ያሉን የዓይን እማኙ በርካቶች ያመለጥነው ታጣቂዎች ወደሚፈልጉት አቅጣጫ ከመጓዝ ይልቅ አካባቢው ላይ ወዳለው የበቆሎ ማሳ ገብተው እንደተደበቁና ከእገታው እንዳመለጡ ገልጸዋል። በእገታው ወቅት ስንጓዝበት የነበረውን የሀገረ ስብከቱ ፒክአፕ ተሽከርካሪ ላይ ወደ 20 የሚሆኑ የቤተ ክርስቲያን አገልጋዮች ነበርን ያሉት ከእገታው ያመለጡ የዓይን እማኝ ታጣቂዎቹ በወቅቱ 2ቱን ካህናት ከሌሎች 2 ወጣቶች ጋር ከለዩአቸው በኋላ አንድ ላይ 4 ሰዎችን ብቻ ይዘው ወደ ጫካ መጓዛቸውን አክለው አስረድተዋል። የካህናቱ ግድያ መሰማት በዕለቱ እገታው ከቀኑ ከ9 እስከ 10 ሰዓት ግድም በጠራራ ፀሐይ መፈጸሙን የገለጹልን የዓይን እማኙ ያልተጠበቀ ያሉት የካህናቱ ግድያ ቅዳሜ ማታውን በመረጋገጡ ትናንት ምዕመናን እና ቤተሰቦቻቸው እርማቸውን እንዲያወጡ መደረጉንም አክለው ገልጸዋል። እኛ እንግዲህ ታጣቂዎቹ ይለቋቸዋል የሚል እምነት ነው የነበረን በማለትም 2 ሳምንታት ካቆዩአቸው በኋላ 2ቱን ታጋቾች ለቀው 2ቱን ካህናት ግን ሰውተዋቸዋል ብለዋል። ሐዘኑ ቤተክርስቲያን ላይ የመጣ ከባድ ሐዘን ነው ያሉት አስተያየት ሰጪው የዓይን እማኝ አብሯቸው መንፈሳዊ አገልግሎት ላይ የነበሩ የጓደኞቻቸው ግድያ መሪር ሐዘን ማኖሩንም ነው የገለጹት። የአገልጋዮቹ ሞት በመረጋገጡ ቢለቀስም አስክሬናቸውን አግኝተው ስርዓተ ቀብር መፈጸም ግን አልተቻለም ሲሉም ጠቁመዋል። ግድያው የፈጠረው ስጋት ሌላው አስተያየታቸውን የሰጡ የሀገረ ስብከቱ አገልጋይ ጥቃቱን አሳሳቢ ሲሉ ገልጸውታል። በህዳር 21 የተደረገው ነገር በጣም አሳዛኝ ነው በማለት የ2ቱ ካህናት ግድያ አሳዛኝም አሳሳቢም ነው ብለውታል። አገልጋዮቹ ግድያው አሳሳቢ ነው ያሉት የቤተክርስቲያን አገልጋይ ባልደረቦቻቸው በአስተያየታቸው በዚህ ግድያ ከታጣቂዎች ጋር በመስራት የተጠረጠሩ 7 ሰዎች በመንግስት የጸጥታ አካላት ምርመራ የተደረገባቸው እንደሚገኝም ነው በአስተያየታቸው የገለጹት። በዚህ ጉዳይ ላይ ከሆሮ ጉድሩ ወለጋ ዞን ዋና አስተዳዳሪ አቶ ሜሬሳ ፊቴ ተጨማሪ መረጃዎችን ለማግኘት ያደረግነው ጥረት ለዛሬ አልተሳካም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከዚህ በፊት በአርሲ ዞን በተደጋጋሚ
በምዕመኖቿ ላይ ያነጣጠረ ተደጋጋሚ ጥቃቶች መፈጸማቸውን በማሳወቅ ጥበቃም እንዲደረግ ለመንግስት ጥሪ ማቅረቧ አይዘነጋም።